ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ የማሳያችሁ የአገልግል አሰራር እንዴት አድርጌ እንደምሰራው አሁን አሳያችኋለሁ። በመጀመሪያ ይሄው እዚህ ጋር ንጹህ የሆነ ላስቲክ አለኝ መሶቤ ላይ እሱን አደርጋለሁ። አየሩን አላወጣሁትም ነበር፣ ለዛ ነው እንደዚህ እንትን ያለው። ከስር 2 እንጀራ እጠቀማለሁ። እንደዚህ 2 እንጀራ ካረኩ በኋላ ቀይ ወጥ፣ ምስር ወጥ አድርጋለሁ። ያው ምስራችን እንደዚህ ካረግን በኋላ እንጀራ ከላይ ደግሞ እንጀራችን እንደዚህ ያደረግን ያለንን አይነታችንን እንደረድራለን። እዚህ ጋር ልጫ አተርክክ አለኝ፣ እሱን ጨምራለሁ። እንደዚህ አልጫችንን እንደዚህ አድርገን ሁሉንም እናዳርሰዋለን። ያው እንጀራው ድርቅ እንዳይል ግዴታ ራስ እንዲል ማድረግ አለበት። አሁንም እንደዚህ አንድ እናደርግና ከላይ እንጀራውን እንደዚህ ያደረግን እንደረድራለን። ጎመን አለኝ፣ ጎመኔንም እንደዚህ አድርጌ አደርጋለሁ። በጣም ቆንጆ የሚጣፍጥ የሆነ አገልግል አሰራር ነው። በቀላል ቤታችን በሰራ ነው ነገር መጠቀም እንችላለን። በጣም የሚጣፍጠው እና እንደዚህ በቀላሉ ቤታችን ሰርተን መመገብ የምንችለው ነው እና ሞክሩትና ተመገቡ እላለሁ። ጎመናችንም እንደዚህ በተመሳሳይ እናደርግና ቃሪያ ትንሽ ጣል አደርግበታለሁ ያው እንዲበላ። እሱን አድርጌ አሁንም ጥቅል ጎመን አለኝ ከካሮት ጋር የተሰራ እሱን አደርጋለሁ። እዚህ እንጀራችንን አድርገን በቃ ያው ተመሳሳይ የሆነ እንትኑን ብቻ ነው የምንቀይረው። እዚህ ጋር መሀል ላይ ቀይ ወጥ እናደርጋለን። አትክልቱ ብቻ ሲሆን ድርቅ እንዳይል በመሀል ቀይ ወጥ ጨምራለሁ። እዚህ ጋር ስታደርጉ እንደታችኛው በጣም ባይበዛም ምንም ችግር የለም፣ ምክንያቱም ድርቅ እንዳይል ስለሚያደርገው ነው መሀል ላይ የምናደርገው። እንደዚህ እንጀራችን እናደርግና ድንችና ካሮት
እሱን ደግሞ እናደርጋለን። ከዛ ቀይ ስር አለኝ። ቀይ ስሬንም ከላይ አደርጋለሁ። እኔ ቀይ ስር እንደዚህ አገልግል ስሰራ በብዛት ቀይ ስር መስራት ደስ የሚለኝ እንደዚህ ፈቅቄ ስሰራው ነው። በጣም ነው የምወደው። ቃሪያ ጣል ጣል አድርጌበታለሁ። አሁን ከላይም ቀይ ወጥ አደርጋለሁ ማለት ነው። ምስር ወጥ አደርጋለሁ። ያው ድርቅ እንዳይል አትክልት ስለምንጠቀም ያው ቅባት ስለሌለው ስጋ ሲሆን መረቁ ምናምን ታች የሞረድ እንትን አለው። እንደዚህ የጾም ምግብ ስንሰራ ራስ እንዲያደርገው መሀል መሀል ላይ በጣም ቆንጆ ነው። ብዙም ባናበዛው እንደ መጀመሪያው ባናበዛው የተወሰነ እንደዚህ ቀይ ወጥ ወይም አተርክክ ማረግ እንችላለን። ይሄ ያው የመጨረሻችን ነው። እሱን አድርገን ክድን ሌላ እንጀራ እንሸፍነዋለን። ግን አሁን እንቆራርጠዋለን። እኔ አነስ አነስ እያደረኩኝ ነገር ነው ለመቁረጥ የፈለኩት። ብዙ ሰው ለብዙ ሰው እንዲሆን ማረግ ስለፈለኩኝ እንደዚህ አድርጌ ቁርጥርጥ አድርጌዋለሁ። እዚህ ጋር ደግሞ የቃሪያ ስንግ አለኝ። ያው እዚህ ሀገር እንደ ኢትዮጵያ አነስ ያሉ ቃሪያዎቹ ብዙም ጣዕማቸውን ስለማያቃጥሉ ይሄኛውን ነው በብዛት የምጠቀመውና ትንሽ ቁመቱ ረዘም ይላል። ይሄኛው አጠር ያለ አላገኘሁም። እሱን ሰንጌ ተጠቅሜዋለሁ። በጣም ቆንጆና የሚጣፍጥ የአገልግል አሰራር ነው። ሁላችንም ወደነው ነው የተመገብነው። እናንተም እንደዚህ በቀላሉ ቤታችሁ ሰርታችሁ ሞክሩ ትላለሁ። እዚህ ጋር ደግሞ የድንች ችፕስ ሰርቻለሁ። እሱንም እንደዚህ ከላይ ንስንስ አረግበትና ያው ወደ የሚፈለግበት ቦታ ይዤው ሄዳለሁ ማለት ነው። በጣም የሚጣፍጥ ነበረ። ሁላችንም ተደስተን ነበር የተመገብነው። እንደወደዳችሁ ተስፋ አደርጋለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለሁ። ሰብስክራይብ እያደረጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ ስለምታበረታቱኝ እግዚአብሔር ያክብርልኝ እላለሁ። ዛሬ ቪዲዮ ይህንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘው። መልካም ጊዜ